ይህ ኢትዮ ዴሊ ኒውስ ነው። ወቅታዊ መረጃዎች እንዲደርሷችሁ ይህን የዩቲዩብ ቻናል ሰብስክራይብ እና ላይክ ያደረጋችሁ ቤተሰብ ሁኑ። ሀገሪቱ ሰኞ ግንቦት 24 የሚደረገው ሰባተኛ ጠቅላላ ምርጫ በአማራ ክልል ከሚገኙ 138 የምርጫ ክልሎች መካከል በስምንቱ ምርጫ እንደማይደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ በተጨማሪም የዘንድሮ አገራዊ ምርጫ በትግራይ ክልል ከሌሎች የሀገሪቱ ክልሎች ጋር በአንድ ላይ ምርጫ የማይካሄድ መሆኑን ገልጿል። ቦርዱ ዛሬ ማክሰኞ ግንቦት 18 2018 ዓመተ ምህረት በቅድመ ምርጫ ስራዎች እና በድምጽ መስጫ ቀንን አስመልክቶ በሰጠው ጋዜጣዊ መግለጫ በአማራ እና በትግራይ ክልሎች በአጠቃላይ በ46 የምርጫ ክልሎች ምርጫ እንደማይደረግ አሳውቋል። የምርጫ ቦርድ ዋና ሰብሳቢ ሜላት ወርቅ ኃይሉ በመግለጫቸው ላይ እንደዘገቡት በአማራ ክልል በስምንት በትግራይ ክልል ደግሞ በ38 የምርጫ ክልሎች ምርጫ የማይካሄድ መሆኑን ገልጸዋል። በአማራ ክልል ድምጽ የማይሰጥባቸው 8 የምርጫ ክልሎች በደቡብ እና በምዕራብ ጎንደር በአምባሰል እንዲሁም በደጋ ዳሞት የሚገኙ መሆናቸው ተገልጿል። የቦርዱ ሰብሳቢ ሰኞ ዕለት ድምጽ በማይሰጥባቸው 8 የምርጫ ክልሎች ወደፊት እንዲመረጡ እንደሚደረግ ቢነገርም ጊዜው ግን ሳያሳውቁ ቀርተዋል። አክለውም 6 ፓርቲዎች ከሰባተኛው ሀገራዊ ምርጫ ከውድድር ውጪ መሆናቸውንና በ42 ፓርቲዎች የመራጮች ድምጽ ለማግኘት እንደሚፎካከሩ ተናግረዋል። ከውድድሩ ውጪ የሆኑት ፓርቲዎች 3 በትግራይ ክልል የሚንቀሳቀሱ ስምረት፣ ቃንጪ ሀቂና እና ትንሳኤ ሰባ እንደርታ መሆናቸው ሲገለጽ፣ ቀሪዎች ደግሞ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኦሴዶፓ፣ የሲዳማ ፌዴራሊስት ፓርቲ ኤሶፓ፣ የጋምቤላ ክልል ነጻነት ንቅናቄ ጋህነን መሆናቸው ተነግሯል።